ተዘጋጅተን እንጠብቅ። አዶናይ ሰለችኝ ያላችሁ ታለቅሳለህ እንዴ? ብታስቀረኝ አባዬ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። አዶናይ ሰለችኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ሰለቻችኋል? ይሄ ሎጋ እንግዲህ ከሰሞኑ እንዳያችሁት አዶናይን ሁሉም ሰው ኮመንት ላይ ሰለቸን እያሉ ነው እና ይመስለኛል ቅር ብሎታል። ምናልባት አሁን ብዙዎችን በጣም ኮንፊደንት አደርጋለሁ ብሎ የሚያስብ ሰው ስለሆነ አዶናይ ቅር ብሎታል፣ እንዴት እኔ ሰለቻቸዋለሁ በሚል ነገር እና እሱን አስመልክቶ የሰራው ቪዲዮ ነው ይሄኛው እና እንስማው። ሎጋሽ ተመልከት እስኪ በእናትህ ከቁመት ጋር አገናኝቶታል። ከጸባይ ከተአምር ከውበት አያችሁ። የሰው ልጆች አሁን እነዚህ ነገር ስለተሟላላችሁና ስላልተሟላላችሁ አይደለም የሚሰለቻችሁ። በቃ ይሄ መሰልቸት የሰው ባህሪ ነው። አገኛችሁም የሆነ ሰዓት ትመቹታላችሁ፣ የሆነ ሰዓት ትደብሩታላችሁ። ይሄ የሰው ባህሪ ነው። ሁሌ ልትመቹታችሁ። ውበት ስላላችሁ፣ ቁመት ስላላችሁ፣ መልክ ስላላችሁ፣ መልካም ስራ ስለሰራችሁ ዘላቂ የሆነ ፍቅር ይሰጡኛል ብሎ ማሰብ ሞኝነት ነው። እንደወደደን የሚቀረው እግዚአብሔር ብቻ ነው። ለዛ ወንድማችን አዶናይ በዚህ ብዙ እንዳትገረም። ምን አባታችሁ ጎደላችሁ? ምን አባታችሁ ጎደላችሁ? ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ከዚህ ቀደም የተሰራው ቪዲዮ ነው፣ ነገር ግን ዱዊት አድርጎታል ይመስለኛል። አሁን ምንም እንዳልተሰማው ሊያሳይ ፈልጓል። ነገር ግን በዝምታዎቹ ውስጥ እኔ በጣም እንደተሰማውና ቅር እንዳለው እመለከታለሁ። ምክንያቱም ቀላል ነገር አይደለም። ብዙ ሰው መጥቶ ሰለቸን በቃ ዝም በል ሲል ቀላል ነገር አይደለም። ይሄንን ቀድሞ ነው አስበው ወደ ሚዲያ ካልመጣ ከባዱ ነገር የኛው ሁሉም ሰው ይወደኛል፣ ሁሉም ሰው ይቀበለኛል ብሎ ማመን በኋላ ላይ ራስን ወደ ማጣት ይወስዳል፣ ራስን ወደ መጥላት ይወስዳል። ለዛ ቀድመ ራስን ወደና ዋጋህንም ተምነ ነው ወደዚህ ሚዲያ መምጣት ያለብህ። ማንም ምንም ቢለኝ ምንም አይሰማኝም ብለህ አምነህ እስኪ አዶናይ ከአዶናይ ጋር ሆነ እግዚአብሔር ነው ልጅ ከራስ ጋር ማውራት ጀመር። በቃ ተመለሰቻችን እንትን ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰብኩኝ። ታውቂያለሽ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ ከዛ ደግሞ ያ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። አያችሁ ይሄኛውን ነው የምላችሁ። ቀድሞውኑ ሰዎች በምክንያት ይወደዋል፣ ከደበርካቸው ደግሞ ያለ ምክንያት ይጠላዋል። በምክንያት ትወደዳለህ፣ በምክንያትም ትጠላለህ፣ ያለ ምክንያትም ደግሞ ትጠላለህ። የሰው ልጅ ማድረግ ማይችለው ያለ ምክንያት መውደድ ብቻ ነው። እግዚአብሔር ብቻ ነው ያለ ምክንያት የሚወድ፣ ያለ አንዳቸውን ሪዝም የሚወድ እግዚአብሔር ነው። ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲያው ወዷል የሚለው መጽሐፍ ቅዱስ። እንዲያው የሚለው ቃል ያለ ምንም ሪዝን የሚለውን ቃል የሚያሳይ ነው አይደል? የሰው ልጆች ግን ምክንያታዊ ነን። በቃ በምክንያት ላይ የተመሰረተ ነገሮችን ነው የምናደርገው። በምክንያት እንወዳለን፣ ያለ ምክንያት እንጠላለን። ምንም እንኳን ከነዛ ሰዎች አንዱ ባልሆንም የሆነ ሰዓት እየወደዱ አሁን የጠሉን ሰዎች ስታይ ግን ግብ እንዳትቆ በቃ ያለ ምክንያት የሚወድ እግዚአብሔር ብቻ ነው። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው እኔን ሲሰድቡኝ ይስድ ሲሉ እግዚአብሔርን አየዋቸው። በቃ አሁን የገጠመንም ሁኔታ አይተ በደንብ ተረድቶ ተምረህበት ልታልፍ ይገባል። ነገ ለምታደርጋቸው የትኞቹም ነገሮች ከሰዎች ምስጋና ለመቀበል ሳይሆን ህይወትን ብቻ ለማስቀጠል ማድረግ እንዳለብህ መረዳት አለብህ። የሰው ልጆች ለማስደሰት የትኛውንም መንገድ አትሂድ። ማድረግ ያለብህን ብቻ አድርግ። ለራስህ ብለህ ለህሊና ብለህ ነገ ለሚሰለች ሰው ነገ ለሚጠላ ሰው አንዳች መንገድ እንዳትሄድ። አንዳች መንገድ አያር ተሸውጫለሁ። ስኬት ሰዎች እንዲወዱ አያደርግ። ቢሳካልህ ለራስህ ነው፣ ሰዎች እንዲወዱ አያደርግ። ጥላቻቸውን አንተ ፊት ሲሆኑ ይደብቁና ወዳጅ አድናቂ ይመስላሉ እንጂ በጭራሽ እንዲወዱ። ይሄ የሁሉም ሰው ማንነት ነው። በነገራችን ላይ ሰው በጌታ ኢየሱስ አምኖ ካልዳነ በቀር ይሄኛው ባህሪ አይለቅ። ኢቭን እንኳን የዳነ ሰው ራሱ በደንብ እስኪገባ ወደዛ መዳን ይሄንን ባህሪ ለአመታት ደብቆ ሊኖር ይችላል። የፊተኛው አዳም ባህሪ ነው፣ አይለቅ። አይደለ? ብዙ ሰዎች ስላንተ ያላቸውን ስሜት በጭራሽ በግልጽ አይነግሩም። የፈለገ ነገር ብታደርግ ሁሉም ሰው ይወድህ። የፈለገ ነገር ብታደርግ ሁሉም ሰው አይወድህ። በቃ ይሄ በምድር ስንኖር ያለው እውነት ነው። ነገር ግን አንድ ደስ የሚል ነገር ደግሞ አለ። የፈለገ ነገር ብታደርግ እግዚአብሔር ግን ይወዳል። በቃ ማወቅ ያለብህ ትልቁ ነገር ነው። በህይወትም ላይ ስኬት ሊሆን የሚችለው ይኛው የፈለገ ነገር ባደርግ እግዚአብሔር ይወደኛል ብሎ ማመን የህይወት ስኬት ነው። ለዛ በርታ። እግዚአብሔር ካንተ ጋር ይሁን። ቸርች እንዳቀሩ አትቅሩ። ቸርች ለምን ነው የምትቀሩት? ምን መሄጃ አለኝ? ቤተ ክርስቲያን ቀርጭ ቤት ነው የሚሄደው። ቤቱ ራሱ እዚህ መጣ
አሁን ጸልይ አጠገብ ያለው ሰው አግኝተው ራሱ ሰላም ብለው አሁን እኔ አሁን ከፓስተር ጋር ስንሆን ሁሌ የሚለው ነገር አለ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ በክብር ሄዷል፣ ተመልሶ ይመጣል። አሜን ማራናታ ሁሌ ነው የሚለው። ለምግብ ስትጸልዩ እኮ ነው የምትሉት። አሁን የዚህ ቸርች አንድ ሰው አግኝተህ ኢየሱስ ሄዷል፣ ኢየሱስ ይመጣል፣ ማራናታ ተባብለ ወደ መንገድ ስትሄድ የሆነ ሰው ፈልጌ ነበር ለአንድ ጉዳይ ቢል ለአመጽ ኧረ ማራናታ ብዬ ነው ልታስቀረኝ። ቸርች ብትሄዱ ለህይወታችሁ የሚጠቅማችሁን አንድ ነገር ቢያንስ ይዛችሁ ትወጣላችሁና እንዳትቀሩ ነው ፖይንቱ። ብራዘር ተውተው ይጠብቅሃል። በዚህ ለምግብ ጸልይ ትድናል። ለምግብ ጸልይ። ቸርች ደግሞ ስመጣ አስበዋል። አንድ ሳሰብ ከሰምተ 40 ደቂቃ ዘምረ ተንበርክከ ጸልይ። ስትሄድ ሰይጣን ቦታ ይኖረው ዘግተህበት ነው የምትሄደው። የሚወረውረው እዛው ነው የሚወድቀው። ሐሳብ አይመጣም፣ ዝግ ነው። ብርሃን በብርሃን ነው። ትክክለኛ መልእክት ነው። ቸርች እንዳቀሩ። እሺ እንቀጥል። አንተ ብር ስላጣ እኚህን አባት በጣም ወዳቸዋለሁ። ወጣቶች ይበልጥ ብትሰሟቸው ቆንጆ ነው ብዬ ማምናለሁ። ታለቅሳለህ እንዴ? ወይም የሆነ ነገር ስላጣ ታለቅሳለህ እንዴ? ብር ስላጣ ታለቅሳለህ እንዴ? ምናልባት ካልሰማችሁት የዘላለም ሕይወት ተስፋ፣ የዘላለም ሕይወት ተስፋ፣ የዘላለም ሕይወት ተስፋ በአንተ ውስጥ ኢየሱስ ክርስቶስ አለ። ምንድነው ስብከትህ ብትሉኝ፣ በነገራችን ላይ በዚህ መልእክት ላይ ማስተዋል ያለባችሁ ነገር ብር ስላጣ ታለቅሳለህ እንዴ የሚለው ቃል ስንፍናን የሚያበረታታ ቃል አይደለም። እሺ አንዳንድ ሰዎች ወደዚህ እንዳይፈቱት ይሄ የስንፍና ቃል ነው ምናምን እንዳትሉ። ከሚሆንባችሁ ነገሮች ይልቅ ተስፋችሁ እጅግ ድንቅ ናቸው የሚለውን ቃል ለማስረዳት እንጂ ስንፍናን ለማበረታታት የተባለ ነገር አይደለም። ይሄኛው እንደዚህ ተረዱት። እሺ እንቀጥል። ስብከቴ ብዙ ጉድለት አለ፣ ብዙ ችግር አለ። አያችሁ፣ ብዙ ጉድለት አለ፣ ብዙ ችግር አለ። ግን ከአፋችሁ የስንፍና ቃል አይውጣ። ቴንኪዩ። በቃ ከአፋችሁ ግን ምን አይውጣ? የስንፍና ቃል አይውጣ። ፖይንቱ ይሄኛው ነው። የለኝም የሚል ቃል አታውጡ፣ ሁሉ አለኝ በሉ። ማንም በእናንተ ልክ የሚጓጓለት ተስፋ በዚህ ምድር ላይ የለው። በቃ እናንተ ግን አላችሁ። ምን የሚል ተስፋ? ወላጅ እንደሌላቸው ልጆች አልተዋችሁ፣ እንደገና አመጣለሁ፣ ወደ ራሴም ወስዳችኋለሁ የሚል ተስፋ ስላላችሁ ደስ ይበላችሁ። የስንፍናን ቃል አታውጡ ነው ፖይንቱ። ስትጸልዩ እንደዚህ ብላችሁ ጸልዩ አለ። በቃ ይህንን ሰው በጣም ወድጀዋለሁ። እሺ ያለበት የእግዚአብሔር መገኘት በጣም ያስደንቀኛል። እግዚአብሔር ፕሬዘንስ አብሮታል፣ ያስታውቃል በደንብ። እንደዚህ ብላችሁ ጸልዩ አለ ጌታ ኢየሱስ። በሰማያት የምትኖር አባታችን ነው። አወር ፋዘር፣ እንግሊዝኛው አወር ፋዘር ብሎ ነው የሚጀምረው። አወር ፋዘር፣ አባ ፋዘር። ይሄ አባ የሚለው ስፒሪቹዋል ቋንቋ ኢንቲሜሲ ነው፣ ዲፕ ነው፣ ጥልቅ ፍቅር ነው። አባ በእንግሊዝኛም አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አባ ማለት የልጅነት መንፈስ ስትሬት ወደ እግዚአብሔር ፕሬዘንስ የምትገባበት የልጅነትን መንፈስ ነው። በኢየሱስ ሪስቶር ይሆናል። አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ የሚለው ቃል አባትነት ሁሉ ከሚመነጭበት ነው የሚለው። ፋውንዴሽን ነው እግዚአብሔር። አባት ማለት ምንጭ ነው ብለናል። እግዚአብሔር የአባቶች ሁሉ ምንጭ ነው። አባትነት ሁሉ ኦል ፋሚሊ ሶርስ ከሆነው በእግዚአብሔር አብ ፊት እንበረከካለሁ። በመንፈሱ በውስጡ ሰውነታችሁ ባህል እንድጠነክሩ ክርስቶስን በእምነት በልባችሁ ይኖር። እናንተ ስርና መሰረት በፍቅር እንዲጸና ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታውና ጥልቅነቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ አባዬ። አሜን። በትክክል የእግዚአብሔርን ፍቅር የሚያስረዳ የእግዚአብሔርን አባትነት የሚያስረዳ መልእክት ነው የሚያስተላልፈው። ይገባችኋል? እንዴት አባታችሁ መውደድ እንዳለባችሁ ትረዳላችሁ። እና እግዚአብሔር አባታችን ነው ሲል ይሄ በደንብ ነው የሚገባችሁ። የአባትነትን ድርሻ እየነገራችሁ እንደገናም ደግሞ የአባት ፍቅር ምን ያህል ጠንካራ እንደሆነ እየነገራችሁ ነው የሚሰብከውና የእግዚአብሔርንም ፍቅር ደግሞ በዛ ልኩ እንድትመለከቱ አይናችሁ እንዲከፈት ያደርጋል። ልባችሁ ለእግዚአብሔር በጣም ቅርብ እንዲሆን ያደርጋል። ምን ያህል እግዚአብሔር የቅርባችን እንደሆነ ማወቅ አለብን። ለዛ ይሄኛው መልእክት በጣም ቆንጆ ነው። ባቴ ማይ ሶርስ አይዴንቲቲን ያገኘሁበት ማንነቴን ያገኘሁበት አባት አለኝ፣ መመኪያ አለኝ። ለተቀበሉት በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች to become the children of God ስልጣንን ሰጣቸው። እኔ እግዚአብሔር ልጅ ነኝ። ስለዚህ እግዚአብሔር እኛ እንድናቀው የሚፈልገው እንደ አባት፣ እግዚአብሔር እንድናውቀው የሚፈልገው እንደ አባትነቱ ነው። ጌታ ኢየሱስ ስሙ ይባረክ። እሺ እንቀጥል። ምልክቶች ሁሉ ተፈጽመዋል። ከዚህ በኋላ የምንጠብቀው ነገር ምንም የለም። የመነጠቅ ጊዜ ቅርብ ነው። ስለዚህም ለመነጠቅ ሁላችን የተዘጋጀን እንድንሆን ዘይታችን የሞላ መብራታችን የበራ
ወገባችንን ታጥቀን መጠበቅ እንዳለብን መጽሐፍ ቅዱስ ይመክረናል። እዚህ ይህን ቃል የምትሰሙ ወገኖች ሁሉ ግድ የለም ይቆያል፣ ገና ነው ብላችሁ አትታለሉ። ነገ እንዳይመጣ የሚከለክለው ነገር ምንም ስለሌለ፣ ዛሬ እንዳይመጣ የሚከለክለው ነገር ምንም ስለሌለ ተዘጋጅተን እንጠብቅ። ጌታ ኢየሱስ ሊመጣ በደጅ ነው። በዛ እንዘጋጅ፣ ተዘጋጅተን እንጠብቅ። በዛን ጊዜ ይላል ሁለቱ ወፍጮ ሲፈጩ አንደኛዋ ትሄዳለች፣ አንዷ ትቀራለች። ባልጋ ላይ ሁለት ሰዎች ተኝተዋል፣ አንዱ ይሄዳል፣ አንዱ ይቀራል። ባልና ሚስት ሊሆኑ ይችላሉ። ስለዚህ ለጌታ ምጽአት ሁላችን በየቀኑ ልክ ዛሬ እንደሚመጣ ሆነን ተዘጋጅተን በይቅርታ መንፈስ በፍቅር ቃሉን በማንበብ በጽድቅና በቅድስና ዘይታችንን ሞልተን ከመንፈስ ቅዱስ ጋር ህብረትን አድርገን የጌታን መምጣት መጠባበቅ ይኖርብናል። ቸል ማለት የለብንም። ይሄ ነቅተን የምንኖርበት ተዘጋጅተን የምንኖርበት መምጫው መቼ እንደሆነ አናውቅም። ልክ ሌባ እንደሚመጣ በየትኛው ሰዓት እንደሚመጣ እንደማይታወቅ እንደ ሌባ ነው የሚመጣው። በኖህ ዘመን እንደነበረ በኖህ ዘመን የነበሩ ሰዎች የውሃ ጥፋት እንደሚመጣ አላወቁም ነበር። ዝናብ ሲዘንቡ እንደማንኛውም ቀን መስሏቸው ዝናቡ እስከሚያባራ ድረስ ጠብቀው ወደ ስራቸው ለመሄድ ወደ ቀጠሯቸው ለመሄድ ወደ ተለያየ ስፍራ ለመሄድ ሲዘጋጁ ያ ዘመን አሁን ያለንበትን ዘመን ይመስላል አይደል? እኛም አሁን ሰላም ነው ብለናል። ምንም ያን ያክል ትኩረት እየሰጠን አይደለም። ጌታችን ይመጣል ብለን የምናስብ ሰዎች ከመምጣቱ በፊት አንዳች የተለየ ነገር ያደርጋል ብለን የምናስብ ሰዎችም አለ። ድንጋይ ከሰማይ ወድቆ ወይ ደግሞ የሚያስፈራ ታምራት ተደርጎ ከዛ በኋላ ነው ጌታችን ኢየሱስ እነዚህ ምልክቶች አሳይቶ የሚመጣው ብሎ የሚያስቡ በጣም ብዙ ሰዎች አሉ። ነገር ግን ያ ልክ አይደለም። ጌታችን ኢየሱስ ክርስቶስ ሊመጣ እንደሆነ በጣም ብዙ ዓመታቶች የሚያስረዱ ምልክቶችን ይዞ መጥቷል። ለምሳሌ የመሬት መንቀጥቀጥ ነበር፣ ጦርነቶች ነበሩ፣ ወንድም በወንድም ላይ ተነስተዋል፣ ነገስታት በነገስታት ላይ ተነስተዋል። እነዚህ ሁሉ ምልክቶች ሆነዋል፣ ዓመታት አስቆጥሯል። ከዚህ በኋላ የምንጠብቀው አንዳች ምልክት የለም፣ ተዘጋጅተን መኖር እንጂ። ከዚህ በኋላ እንደዚህ አይነት ምልክቶችን መጠበቅ ስንፍና ነው፣ ሞኝነት ነው። በጣም ብዙ ዓመታቶችን እንዳላቸው ሰዎች ሳንሆን ሽርፍራፊ ሰከንዶች ላይ እንዳለን፣ የባከነ ደቂቃዎች ላይ እንዳለን ሰዎች እንቀመጥ። ጌታ ኢየሱስ ሊመጣ በደጅ ነው። ቢያዩት አያቆም፣ እየጨመረ እስኪያሰምጣቸውና እስኪገላቸው ድረስ ይህ ዘመን ነው፣ አላቆምም። እንዲሁ የጌታ መምጣት ድንገት ስለሆነ አያችሁ፣ ልክ በኖህ ዘመን ዝናብ ሲዘንብ እንደ ሌላኛው ቀን እንደመሰላቸው፣ ነገር ግን ዝናቡ በበረታ ቁጥር ለነፍሳቸው ሌላ የነገ ተስፋ እንደሌላቸው እንደገባቸው ሁሉ እኔና እናንተም ደግሞ ክፋት በበዛበት በዚህ ዘመን ቀና ብለን ጌታችን ሊመጣ ነው ብለን ማስተዋል ይገባናል። እንደዛ ካልሆነ ግን እኛም እንደ ኖህ ዘመን እነሱ ትኩረታቸውን ከጥፋት ውሃ ላይ እንዳነሱት እንደ ሌላኛው ቀን ዝናብ ነው ብሎ እንዳሰቡት እኛም ደግሞ እነዚህ የሚታዩትን ነገሮች እንደ ሌላኛው ቀን አይነት ቀናቶች ናቸው ብለን በሰላም ተረጋግተን ከምንቀመጥ ከምልክቶቹ ጀርባ ያለውን የጌታችንን መምጣት ጸንተን ልንጠባበቅ ይገባል፣ እንዳንጠፋ በድንገት እንዳንያዝ ራሳችንን እንመርምር። እንግዲህ እንደሰማችሁት ነው። ምናልባት ከሰማነው የተስፋ ቃል እንዳንወሰድ ጌታ ኢየሱስ ጸጋውን ያብዛልን ማለት እወዳለሁ። ዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። እንደተማራችሁባቸው በጣም እርግጠኛ ነኝ። ከወደዳችሁት ላይክ እና ሼር፣ ኮመንት ማድረጋችሁ እንዳትረሱ። ለወዳጆቻችሁም ደግሞ ላኩላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።